የቴሌግራም አካውንቶቻችንን በአግባቡ ከተጠቀምንባቸው ገንዘብ እንሰራባቸው እንደምንችል ምን ያክሎቻችሁ ታውቃላችሁ? በዚህ ቪዲዮ ላይ እንዴት በቴሌግራም አካውንቶቻችን በመጠቀም ቴሌግራም ቦቶችን አክሰስ አድርገን ትክክለኛ የሆነ ፕሩፍ የሆነ ዊዝድሮ የምናደርግባቸውን ስራዎችን የምንመለከት ይሆናል። ነገር ግን ለቻናላችን አዲስ ከሆናችሁ ይህ ኤቢቴክ የተሰኘ የዩቲዩብ ፔጃችን ስለሆነ ሰብስክራይብ ማድረግ እንዳይረሳ፣ የተለያዩ ኦንላይን ስራዎች የምንለቅበት የዩቲዩብ ፔጃችን ነውና። እሺ በቅድሚያ ወደ አሰራሩ ከመግባታችን በፊት የቦቶቹን ስምና እንዴት ልሰሯቸው እንደምችሉ አጭር ማብራሪያ ልስጣችሁ። የቦቶቹ ስም ጉድ ሰርች እና ኦርጎ ሰርች ይሰኛሉ። ሁለቱም በቴሌግራም ላይ የተለያዩ ቻናሎችን፣ ቪዲዮዎችን፣ ፎቶዎችን እንዲሁም ደግሞ ዜናዎችን ሰርች በማድረግ የምናገኝባቸው ቦቶች ናቸው። ለዚህ ማበረታቻ ይሆን ዘንድ አንድ ሰው ኢንቫይት በምታደርጉላቸው ሰዓት ለእናንተ $0.1 ሁለቱም ቦቶች ይከፍላቸዋል። ከዚህም በተጨማሪ ሁለቱም ቦቶች ሰርች በማድረግ የሚከፍሉ ይሆናል። ይህም እንዴት ነው ካላችሁ እናንተ ኢንቫይት ያደረጋችሁት ሰው ሰርች ባደረገ ቁጥር ለምሳሌ እኔ እናንተን ጋብዣችሁ እናንተ የተለያዩ ቻናሎችን የተለያዩ ሰርቾችን እዛ ቦት ላይ በምታደርጉበት ሰዓት ለእኔ እናንተ ባደረጋችሁት ልክ ለአንድ ሰርች $0.03 ይከፍለኛል ማለት ነው። እናንተ 1000 ሰርች ብታደርጉ እኔ $3 እሰራለሁ ማለት ነው። ስለዚህ እንደዚህ ያደረጋችሁ እርስ በርስ ለምሳሌ በሁለት አካውንታችሁ አንዱ ኢንቫይት አድርጋችሁ እንደዚህ ሰርች ማድረግ ትችላላችሁ። እንደዚህ በማድረግ የተለያዩ ታስኮችን በመስራት ዊዝድሮ ማድረግ ትችላላችሁ። ሙሉ ፕሮሰሱን የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ አሁን ደግሜ ልንገራችሁ፣ ሰብስክራይብ በማድረግ የተለያዩ ኦንላይን ስራዎች ማግኘት ትችላላችሁ። ወደ ሙሉ ቪዲዮ እንሂድ። ሙሉ ፕሮሰሱን የማሳያችሁ ይሆናል። በቅድሚያ ወደ ጉድ ሰርች እንደገባን እንደዚህ አይነት ፊቸር ይመጣልናል። ስታርት ስትሉ እንደዚህ ነው የሚመጣላችሁ። ማይ የሚለውን ስነኩ ደግሞ ያላችሁን ኢንፎርሜሽን እዚህ ጋር ያሳያችኋል ማለት ነው፣ አይዲያችንም ጨምሮ። ስለዚህ እዚህ ጋር እንደዚህ አይነት ኢንፎርሜሽን ነው የሚኖረው። ከዛ ኦፊሻል ቻናላቸው ከፈለጋችሁ ኦፊሻል ቻናል የምትለውን ተጭናችሁ ስገቡ የተለያዩ መረጃዎች የሚለቁበት ቻናላቸውን ያሳያችኋል። ከዛ ይሄ ምን ይመስላል። ከዛ በኋላ ደግሞ ይቺን ስነኳት ዋናው ገንዘብ የሚሰራው እዚህ ቦት ውስጥ ነው ማለት ይቺ ሰማያዊ ሎጎ ያላት። ስለዚህ ይቺ ውስጥ ከገባችሁ በኋላ ስታርት ስትሉ እንደዚህ ነው ይመጣላችሁ። ከዛ ግሩፕ ውስጥ ወይ ደግሞ ቻናል ውስጥ አድሚን ሰጥቷላችሁ ማለት ነው። አድሚን ብላችሁ ግሩፕ ላይ ለምሳሌ ግሩፕ ላይ ላሳያችሁ አድሚን አረኩት ማለት ነው። አሁን ከዛ በኋላ አድሚን እንዳረኩት እዚህ ጋር ከታች ሰክሰስፉሊ አድድ ብሎ እንደዚህ አይነት ጽሁፍ ይመጣልኛል ማለት ነው። አድሚን አድርጌ ጨርሻለሁ። ከዛ በኋላ ቀጣዩን ስቴፕ ማሳያችሁ ይሆናል። ከዛ በፊት ወደ ቦቱ እንመለስና ከዛ በኋላ ምን እናደርጋለን? ሼር ቱ ኤርን ብለን ነክተን ሼር ቱ ኤርን ብለን ስንገባ መልሶ ወደዚህ ቦት ይከተናል ማለት ነው። እንደዚህ የምትመለከቱ ኢንፎርሜሽን እዚህ ጋር ዩ ኢንቫይትድ ብሎ የሚገባ በሊንካችሁ የገባ ሰው ሲኖር ነው ማለት ነው። ስለዚህ እንደዚህ ኢንቫይት ስታደርጉ ከስር ኖቲፊኬሽን ይገባላችሁ። አንድ ሰው ሲገባ ኖቲፊኬሽን ከስር ይልክላችኋል ማለት ነው። ጌት ማይ ኢንፎ ብላችሁ ደግሞ ያላችሁን ስታተስ ማየት ትችላላችሁ። ለምሳሌ 13 ኢንቫይት አድርጌ $1.4 ሰርቶልኛል ማለት ነው። ስለዚህ በእንደዚህ አይነት እንትን ነው ስታተስ ነው የምታገኙት ማለት ነው። እነዛ ሰዎች ደግሞ ሰርች ማድረግ አለባቸው፣ እዚህ ቦት ላይ አክሰስ ማድረግ አለባቸው ኢንቫይት የተደረጉት ሰዎች ማለት ነው። ስለዚህ እንደዚህ አይነት ነገር ይመጣላችሁ። ከዛ እናንተ ምን ታደርጋላችሁ? አሁን ደግሞ ቀጥሎ በሊንክ ኢንቫይት ማድረግ ከፈለጋችሁ ደግሞ ግሩፓችሁ ውስጥ ገቡና አድሚን የሰጣችሁ ግሩፕ ውስጥ ገቡና የራሱ ፖስት ይፖስታል ቦቱ ማለት ነው። ከዛ ያን ፖስት ነው የምታንቀሳቅሱት። እንዴት እንደሆነ ደግሞ አሳያችኋለሁ። አሁን ፖስት ቦቱ ከደቂቃዎች በኋላ ነው የሚፖስተው። እሺ አሁን ፖስቷል። ገብተን ላሳያችሁ። ይቺኛው እንደዚህ አይነት ፖስት ነው የሚፖስትላችሁ። ከዛ ይቺን ምን ታደርጋላችሁ? ማይ ሰርች ቦት የምትለዋን ጫን ትሏትና ይቺን ፓርት ጫን ትሏትና ከዛ ኮፒ ትሉታላችሁ ማለት ነው። ከዛ በዚህ ሊንክ ነው አሁን ኮፒ ባረጋችሁት ሊንክ ኢንቫይት ማድረግ ትችላላችሁ። ለምሳሌ አሁን ከታች ፔስት አድርጌ ሴንድ ልበለው። ከዛ እንደዚህ አድርጋችሁ ይሄን ሊንክ አሁን ሰው ነክቶ ሲገባ ለእናንተ ይቆጥርላችኋል፣ ኢንቪቴሽን ይቆጥርላችኋል ማለት ነው። እንደዚህ ያደርጋችሁ በተለያዩ ቦታዎች ላይ ሊንካችሁ ሼር ማድረግ ትችላላችሁ፣ ለጓደኞቻችሁ፣ ለጀለሶቻችሁ፣ ለምትፈልጉት አካል ራሳችሁን በራሳችሁንም ኢንቫይት ማድረግ ትችላላችሁ፣ ምክንያቱም መልቲ ስለሚቻል ማለት ነው። ከዛ እንደዚህ ያደርጋችሁ ኢንቫይት ታደርጋላችሁ ማለት ነው። በተለያዩ ቦታዎች ላይ እየለቀቃችሁ ሊንካችሁን በእነዚህ አይነት መንገድ ነው ኢንቫይት የምታደርጉት ማለት ነው። የጉድ ሰርች መጀመሪያ አድሚን መስጠት፣ ከዛ በኋላ ሊንካችሁን ኮፒ ማድረግ፣ ከዛ በዛ ሊንክ ኢንቫይት ማድረግ ማለት ነው። ስለዚህ ይህችን ትመስላለች ፕሮሰሷ። ሌላው ደግሞ በዚህ ቦት ላይ ልትረዱት የሚገባው ነገር ሰርች ስታደርጉ በአንድ ስልክ ሁለት አካውንት ሰርች በምታደርጉበት ሰዓት በብዛት ዲቴክት ይደረግባቸዋል አይዲያችሁ ማለት ነው። ስለዚህ ከቻላችሁ በሁለት ስልክ በሌላኛው ስልካችሁ አንደኛ ስልካችሁን ኢንቫይት አድርጋችሁ ሞር እንትን ብታደርጉ ጥሩ ነው። ሰርች ብታደርጉ ማለት በቀን ብዙ ሰርች ብታደርጉ ብዙ ይቆጥርላችኋል። ለምሳሌ አሁን እኔ ኢንቫይት እንደዚህ ባደረኩት አካውንት እንደዚህ ሰርች እያደረኩት ነው። የተለያዩ ጽሁፎችን ምሰሩት ታገኛላችሁ። በዚህ አጋጣሚ ቦቱ ላይ የምትፈልጉትን ኢንፎርሜሽን፣ ቻናል፣ ቪዲዮ፣ ዜና የፈልጋችሁትን ነገር እዚህ ቦት ላይ ማግኘት ትችላላችሁ ማለት ነው። ይህንን ይመስላል የጉድ ሰርች አሰራር ማለት ነው። የተለያዩ ኢንፎርሜሽን ሰርች ያደርጋችሁ እንደዚህ ኢንቫይት የምታደርጉትን ደግሞ ከስር ኖቲፊኬሽን ያስገባላችሁ ታያላችሁ ማለት ነው። ይሄ የምትመለከቷቸው ለምሳሌ ኢንቫይት ያደረኩበት ኢንፎርሜሽን ነው ማለት ነው። ስለዚህ እንደዚህ ያደርጋችሁ ባላንሳችሁንም ከስር መከታተል ትችላላችሁ። አክቲቭ ነው፣ ዊዝድሮ በምታደርጉበት ሰዓትም አክቲቭ ነው እዚህ ቦት ላይ ማለት ነው። ለምሳሌ አሁን እኔ የቦት ከዚህ በፊት አሁን ይሄ ማሳያችሁ ከዚህ በፊት ዊዝድሮ ያደረኩት ነው። አድሚን ጋር ትገቡና ምን ታደርጋላችሁ? ስታተሳችሁን ትልካላችሁ። ለምሳሌ አይዲያችሁን ትልኩና እንደዚህ አይዲያችሁን ታስተካክላላችሁ። እዚህ ጋር መጀመሪያ ከመላካችሁ በፊት ማይ አይዲ ብላችሁ
ትጽፋላችሁ። ለምሳሌ ማይ አይዲ ብላችሁ ከጻፋችሁ በኋላ እንደዚህ ዩዘር ኔም እንትናችሁን አይዲ ነምበራችሁን ኮፒ ታደርጋላችሁ። ከዛ በኋላ ደግሞ TRC20 አድሬሳችሁን ታስገባላችሁ። TRC20 አድሬስ ማለት ደግሞ የዩኤስዲቲ ባይናንስ ሊሆን ይችላል፣ ባይቢት ሊሆን ይችላል፣ ማንኛውም አይነት ክሪፕቶ ኤክስቼንጅ ላይ ዶላር የምትቀበሉበት አድሬስ ማለት ነው። የዚህን አድሬስ እንትን ታደርጋላችሁ፣ ኮፒ አድርጋችሁ መታችሁ እዚህ ጋር ፔስት ታደርጋላችሁ ማለት ነው። እንዳትሳሳቱ እዚህ ጋር ፔስት ስታደርጉ የሌላ አካውንት እንትን ካደረጋችሁ ወይ ደግሞ አንድ ቁጥር ተሳታችሁ ብራችሁ ወደ ሌላ ቦታ ስለሚገባ ትክክለኛ አድሬሳችሁን ማስገባት አለባችሁ ማለት ነው። ለምሳሌ እንዴት ነው የምታደርጉት ላሳያችሁ ስቴፑን። ባይቢት ኦር ባይናንስ ላይ ከገባችሁ በኋላ ዲፖዚት ትሉታላችሁ። ባይናንስ ላይ ከሆነ ደግሞ አድፈንድ ትሉታላችሁ። ከዛ በኋላ እንደዚህ ካደረጋችሁ በኋላ ይጭነቅታችሁ ትገቡና USDT ትሉታላችሁ ክሪፕቶን። ከዛ በኋላ ምን ታደርጋላችሁ USDT ካላችሁ በኋላ ምን ታደርጋላችሁ USDT ካላችሁ በኋላ TRC20 አድሬስ የምትሏን ትመርጣላችሁ። ከዛ እንደዚህ መጣላችሁ እቺን ኮፒ ታረጉና ምን ታደርጋላችሁ ወደ አድሚኗ ትመለሳላችሁ ማለት ነው። በአድሚኗ በኩል ነው ዶላራችሁ የምትቀበሉት። ስለዚህ አድሚኗ ጋር ከሄዳችሁ በኋላ ነው አድሚኗ ጋር ሰሚት የምታደርጉለት ማለት ነው። ለምሳሌ USDT አድሬሴን እዚህ ጋር ምን አደርጋለሁ ፔስት አደርጋለሁ ማለት ነው። ከዛ በኋላ ይሄን ጨርሻለሁ፣ አይዲን አስቀምጫለሁ፣ ማይ TRC20 አድሬሴን ጨርሻለሁ ማለት ሴንድ ለዋለሁ ማለት ነው። ከዛ እንደዚህ ታደርጉላላችሁ። ባየችሁ ሰዓት ታስገባላችኋለች። እኔ በዚህ ስፓም ስለሆንኩ በሌላ አካውንት ነው ምልክላት ለእናንተ ለማሳየት ነው በዚህ እንደዚህ ያደረኩት ማለት ነው። ስለዚህ እንደዚህ ትከላካችሁላት በኋላ ሪቪው ታደርገዋለች፣ ባላንሳችሁን ቼክ ታደርግና ከዛ በኋላ ራሷ ምን ታደርገዋለች መፍትሄ ትሰጣችኋለች ማለት ነው። አድሚኗ ማለት ነው ዊዝድሮ ሂደቱን ታከናውንላችኋለች። እናንተም በትዕግስት መጠበቅ ነው። እንደምትወልኩት አሁን ባይናንስ ላይ ገብቶልኛል $12። ይሄ ከዚህ በፊት ዊዝድሮ ያደረኩት ለእናንተ ለማሳየት ያክል ነው። አሁን ላይ 1.7 ነው ያለኝ። ከዛ ሲገባላችሁ ከላይ የሷም ገብቶላል የሚል ጽሁፍና እንደዚህ ደግሞ የባይናንስም የገባላችሁ እንደዚህ ሁለት ኢንፎርሜሽን ከላይ ኖቲፊኬሽን ይገባላችኋል። በእንደዚህ አይነት መንገድ ነው ዊዝድሮ የምታደርጉት ከጉድ ሰርች ማለት ነው። የከበዳችሁ ነገር ካለ ደግሞ እዛው ቴሌግራም ላይ ማናገር ትችላላችሁ። እኔን ሰፖርት አደርጋችኋለሁ። ቀጥሎ ምን መለከተው ኦርጎ ሰርች ነው። ኦርጎ ሰርች ከዚህ ቀለል ይላል ከጉድ ሰርች አንፃር፣ ግን ደግሞ ትንሽ የሚሰጠውም አነስ ይላል። ከዚህ ጋር ተመጣጣኝ አይደለም ብዬ ነው ማስበው እንደኔ። ወደ ኦርጎ ሰርች ገብታችሁ ስታርት ስትሉ እንደዚህ አይነት ነገር ነው የሚመጣላችሁ። ኢንተርፌሱ ይሄንን ይመስላል። አሰራሩ ትንሽ ተመሳሳይ ነገር ነው። ዊዝድሮ አደራረጉ ነው ቀለል የሚለው። ከዛ እዚህ ጋር ገብታችሁ ስታርት ስትሉት የፈለጋችሁት ነገር መሰረች ትችላላችሁ። እዚህ ጋር የቴሌግራም ቦቶች፣ ቻናሎችን፣ ቪዲዮዎችን ተመሳሳይ ነው። ለሰርች የተከፈተ እንትን ነው። በተለይ ከዜና ጋር የተያያዘ ነገሮች የፈለጋችሁ ሆት ሰርችም ሊሆን ይችላል። የፈለጋችሁትን ነገር እዚህ ቦት ላይ ሰርች ማድረግ ትችላላችሁ። ምን ላይ ኦርጎ ሰርች ላይ ለምሳሌ እኔ አዲስ አበባ ብዬ ሰርች ላሳያችሁ። አሁን አዲስ አበባ ብዬ ሰርች ስፔሊንግ አሁን እዚህ ጋር ሳስቻለሁ አዲስ አበባ እንደዚህ የሚጻፈው ግን ብልኩት ያመጣላችኋል በስሙ እንደዚህ የተጻፈው ማለት ነው። ስለዚህ ቴሌግራም ላይ ያለ ማንኛውንም ነገር ማንኛውንም ቪዲዮ፣ ፎቶ ምናምን ነገር በዚህ ቦታ አማካኝነት ማግኘት ትችላላችሁ ማለት ነው። ምን በማድረግ በቀላሉ ሰርች በማድረግ አሁን ለምሳሌ ስገቡ እንደዚህ ሙዚቃም ታገኛላችሁ። የፈለጋችሁትን ነገር ከሙዚቃም በተጨማሪ የፈለጋችሁትን ጽሁፍ እንዳልኳችሁ ማታገኙት ነገር የለም። ያው ለእናንተም ይሄ ከክፍያው ከገንዘብ ከመስራቱ በተጨማሪ የፈለጋችሁትን ነገር የምታገኙበት ቦት በመሆኑ ትጠቀማላችሁ ብዬ ነው ማምነው እንደኔ ሀሳብ ማለት ነው። እና እነዚህ ነገሮች መከታተል ትችላላችሁ። አሁን ደግሞ ወደ ኤርኒንግ ወይ ማሳያችሁ ይሆናል። እንደዚህ ያደርጋችሁ ነው ሰርች የምታደርጉት። ያው አንዱ ስልካችሁን ኢንቫይት ካደረጋችሁ እንደዚህ የምትመለከቱት ሼር ቱ ኤርን የሚለውን ከማየታችሁ በፊት እዚህ ጋር የምትመለከቷቸው ነገሮች አሉ። ከፈለጋችሁ መጠቀም የምትችሏቸው ነገሮች ናቸው። ቋንቋ መቀየሪያ፣ ትሬኒንግ፣ ሰርች፣ ዲክሽነሪ፣ ፕራይቬሲ ፖሊሲያቸው ምናምን መመልከት ትችላላችሁ። እንደዚህ ጋር የተደረደሩ ነገሮች ለምሳሌ ቋንቋ ስመርጡ እንደዚህ ብዙ አይነት ቋንቋ ይመርጥላችኋል። አማርኛም አለ። ከዛ በኋላ እንደዚህ መርጣችሁ የፈለጋችሁትን ማስገባት ትችላላችሁ። እኔ እንግሊዘኛ ስለሆነ የምጠቀመው እንግሊዘኛ መጠቀም እፈልጋለሁ። እንግሊዘኛ ነው ማድረገው። እናንተ ባይ ዲፎልት የፈለጋችሁትን ማድረግ ትችላላችሁ። አሁን ሰርች ኤንድ ኤርን የሚለው ወሳኙ ነገር ይሄ ነው። እሱን ስነኩት እንደዚህ ይመጣላችኋል። አርጎ ኤክስ ምትላለች እሷን ተነኳታላችሁ። ከዛ እሷን ከነካችሁ በኋላ እዚህ ጋር ትገቡና እንደዚህ ይመጣላችኋል ማለት ነው። ይህ ኢንፎርሜሽናችሁ ነው። ከዛ በኋላ ያለውን ነገር ያሳያችኋል። እዚህ ቦት ላይ ነው የምትመለከቱት። አርጎ ኤክስ ወደሚለው ቦት ከገባችሁ በኋላ ማለት ነው ልክ እዛ ጉድ ሰርች ላይ ወደ ሁለተኛ ሰማያዊ ጉድ ሰርች እንደከተታችሁ እዚህ ጋርም ከአርጎ ወደ አርጎ ኤክስ የምትለው ቦት ይወስዳችኋል ማለት ነው። ከዛ አርጎ ኤክስ ላይ እዚህ ጋር እንደገባችሁ እንደዚህ አይነት ኢንፎርሜሽን ያሳያችኋል። እቺ ናት ሎጎዋ አርጎ ኤክስ የምትባለው ዘው ዩዘር ኔም ስለሚያመጣላችሁ እሷ ነክታችሁ መግባት ነው። ከዛ ምን ታረጓታላችሁ አድሚን ሰጥቷላችሁ ግዴታ ልክ እንደዛኛው አንደኛው ቻናላችሁ ላይ ወር ግሩፕ ላይ መርጣችሁ አድሚን ሰጥቷላችሁ ማለት ለምሳሌ ዝም ያንዱ ላይ አርጌ ላሳያችሁ ሴታሳስ አድሚን አልኩት አድሚን አደረኩት ማለት ነው። ከዛ በኋላ ይሄም ምን ይሆናል አድሚን ሆኗል። ከዛ ፖስት ያደርጋል የራሱን ፖስት ከደቂቃዎች በኋላ ማለት ነው። ከዛ ይሄ ፖስት ሰጠ። ስለዚህ የምታደርጉት ቻናል ትሉታላችሁ እቺን ምግድ ሰጭ ከዛ ኮፒ ታረጓታላችሁ እቺኛውን ማለት ነው። እቺውን ሊንኳን ነው የዚህን ሊንክ ማለት በሊንክ ኢንቫይት ለማድረግ ስለዚህ ግሩፕ ላይ ለላችሁ በተለይ ሰው ለሌላችሁ በተለይ ኮፒ ያደርጋችሁ ሊንኩን በተለያየ ግሩፕ ላይ ሼር ማድረግ ትችላላችሁ ሰው እንዲገባላችሁ ማለት ነው። እዚህ ጋር የምትመለከቷትን ኮፒ የምትሏን ከተጫናችሁ በኋላ ወደ የምትፈልጉት ሰው ምን ማድረግ ትችላላችሁ ገብታችሁ ሼር ማድረግ ትችላላችሁ ማለት ነው። እንዴት ነው የምናደርግ ካላችሁ እቺን ኮፒ ያደርጋችሁታል ትገቡና አንድ ቦታ ላይ ምን ታረጉታላችሁ ፔስት ታረጉታላችሁ ማለት ፔስት ስታረጉለት ይሄ
ይሄዳል ማለት ሊንኩን ተጭኖ የገባ ሰው ካለ እናንተ ይቆጥርላችኋል ማለት ነው። ልክ እንደዚህ እንደምትመለከቱት ማለት ነው። ሶ እንደዚህ ያረጋችሁ ሼር ማድረግ ትችላላችሁ። ከዛ በኋላ ደግሞ ማሳያችሁ ያላችሁን ባላንስ ስታተስ ነው ዊዝድሮ አደራረግ ነው። ሶ ሼር ቱ ኤርን ብላችሁ ትገቡ አሁን ወደ አርጎ ኤክስቼንጅ ይወስዳችኋል ትገባላችሁ ማለት ነው። ከዛ በኋላ እዚህ ጋር አሁን ዊዝድሮ አደራረግ ማሳያችሁ ይሆናል ማለት ነው። ቀጥሎ ሶ ዊዝድሮ የምትለዋን እዚህ ጋር የምትመለከቷትን እንጫናለን። ኤርኒንግ ስታተስ መጀመሪያ ማየት አለባችሁ። እዚህ ጋር በቀን ስንት እየሰራችሁ እንደሆነ እዚህ ጋር ያመላክታችኋል። እዚህ ጋር ነው የምታዩት ዝርዝር መረጃችሁን ማለት ነው። ቀድማችሁ መመልከት የምትፈልጉ ከሆነ በቀን ስንት እየሰራው ነው የሚለው አሁን እዚህ ጋር በቀን የሰራዋቸውን እዚህ ጋር እንደምትመለከቱት ጽፎልኛል ማለት ነው። ስለዚህ እናንተ ባክ ብላችሁ ዊዝድሮ ነው የምታደርጉት 10 ቶን ከሞላላችሁ ሚኒመም ዊዝድሮ 10 ቶን ነው። ሶ 10 ቶን በላይ ነው አሁን የኔ 21 ቶን ነው። ስለዚህ ምን አደርጋለሁ ይችን ዊዝድሮ አድርጌ እቀበላለሁ ማለት ነው። ሌላ ምንም አይነት እዚህ ጋር ለነካካው ነገር የለም። እናንተም ሌላ ነገር እንዳነካኩ ሶ ምን እንደምታደርጉት ይሄን የሰራችሁት ከ10 ቶን በላይ ከሆነ ዊዝድሮ ማድረግ ነው የምትችሉት። በአይፒ ዲቴክት ስለሚያደርጉ ግን በብዛት ብዙ አካውንት ኢንቫይት አድርጌ ምናምን ሰራለሁ ብላችሁ እንዳታስቡ ኪሳራ ነው የሚሆንባችሁ አይፒ ዲቴክሽን ስላለው ቦቱ ማለት ነው። ስለዚህ ጠንቀቅ ብላችሁ ስራችሁን በአግባቡ ትሰሩ ሪኮመንድ አደርጋችኋለሁ። ስለዚህ አሁን ወደ ቀጣዩና ወደ መጨረሻው ስቴፕ እንሄዳለን። እሷ ምንድናት ዊዝድሮ ፕሮሰስ ናት ማለት ነው። አሁን እዚህ ጋር ማሳያችሁ ያው ስታተሱን እንድትመለከቱ በሚል ነው እና ደግሞ አንዳንድ ፊቸሮች ግር እንዳይላችሁ በሚል ነው እንጂ ቀለል ያለ ነገር ነው። ያው የከበዳችሁ ነገር ካለ ኮሜንት ላይ ሆነ የቴሌግራም ቻናል ላይ መጠየቅ ትችላላችሁ ማለት ነው። ስለዚህ አሁን ዊዝድሮ የሚለውን እንካና ወደ ዊዝድሮ ፕሮሰሱ እንግባ ማለት ነው። ሶ ዊዝድሮ የምትሏን ከነካችሁ በኋላ እንደ ኔትወርክ ፍጥነታችሁ ሊፈጥርም ቀስ ሊልም ይችላል። ከዛ ዊዝድሮ ከነካችሁ በኋላ እናንተ ባይናንስ ላይ ገብታችሁ ምን ታደርጋላችሁ አድፈንድ ብላችሁ ቶን አድሬሳችሁ ኮፒ አድርጋችሁ ትመጣላችሁ። በቶን ስለሆነ የሚያስገባላችሁ ቶን ትላላችሁ። ከዛ እቺን ትመጣላችሁ አለች እቺን ኮፒ አድርጋችሁ ኦኬ ትሉትን ይሄን ኮፒ አድርጋችሁ ቶን አድሬሳችሁን በቶን ስለምትቀበሉ በፈለጋችሁ በባይናንስ ውጪ በፈለጋችሁ ክሪፕቶ ኤክስቼንጅ መቀበል ትችላላችሁ። ያው እኔ ባይናንስ ስለሚቀናኝ ነው። ሶ ወደ ባይናንስ ሄጄ ቶን አድሬስን ኮፒ አድርጌ መጥቻለሁ። ስለዚህ እዚህ ጋር ኢንተር ቶን አድሬስ የምትለውን ጽሁፍ እዚህ ጋር የምትመለከቷትን ነው የምትጫነው። አሁን እዚህ ጋር ዝም ብላችሁ ፔስት አድርጋችሁ ብልኩለት እንትን አይለውም አይቀበልም። ስለዚህ ኢንተር ቶን አድሬስ የምትለውን ከነካችሁ በኋላ እንደ ኔትወርክ ፍጥነታችሁ ሰሚት ያደርግላችሁና ከስር አስገቡ ይላችኋል ማለት ነው። እሺ አሁን እንደዚህ አስገቡ ብሎኛል። ስለዚህ እዚህ ጋር ቶን አድሬስን አስገባለሁ ማለት ነው። ከዛ ቶን አድሬስ ለማስገባት ምን አደርጋለሁ እዚህ ጋር ኮፒ አድርጌ የመጣሁትን ፔስት አድርጌ ሰሚት አደርግላችኋለሁ ማለት ነው። ከዛ በኋላ ኮንፊርም ዊዝድሮ ይለኛል። ዊዝድሮን ኮንፊርም አድርጋለኝ። ስለዚህ ምን አደርጋለሁ ዊዝድሮይን ኮንፊርም አደርጋለሁ ማለት ነው። ስለዚህ ኮንፊርም ካደረጋችሁ በኋላ ይቆያል ይላችኋል፣ ግን ደግሞ አይቆይም ቶሎ ነው የሚገባው። እዚህ ጋር ለምሳሌ አሁን ሲያሳያችሁ እንዳትጨቃጨቁ ምናምን ይመስለኛል ቀኑ ከ2 ቀን እስከ ሳምንት ሊፈጅ ይችላል ይላችኋል። እዚህ ጋር ከ3 ቀን እስከ ሳምንት ይላችኋል፣ ግን ከዛ በፊት ነው የሚገባላችሁ ማለት ነው። አሁን ለምሳሌ ሰክሰስፉል ዊዝድሮ ሰክሰስፉል ብሎኛል። ስለዚህ ገብቼ ማሳያችሁ ይሆናል ምን ያክል እንደተቀበልኩ ማለት ነው። ሶ ዊዝድሮ ሰክሰስፉል ብሎ እዚህ ጋር ከባላንስ ላይ ዴዲኬት አድርጎታል ገብቶልሃል ብሎኛል ማለት ነው። ስለዚህ እንደገባላችሁ ለማወቅ ወደ ምን ታደርጋላችሁ ወደ ባይናንሳችሁ ትገቡና ከዛ በኋላ ባላንሳችሁን ቼክ ታደርጋላችሁ ማለት ነው። ሶ ባይናንስ ላይ እንግባ። ባይናንስ ላይ እንደገባ ኔትወርክ ፍጥነታችሁ ይከፍትላችኋል። እሺ እንደምትመለከቱ ላይ ኖቲፊኬሽን ገብቶልኛል ዊዝድሮ ዲፖዚት ሰክሰስፉሊ ብሎኛል ማለት ነው። ስለዚህ ገብቶልኛል ማለት ነው። እንደምትመለከቱት $34 ሆኖልኛል። 14 ቶን እዚህ ጋር ተቀብያለሁ ማለት ነው። እቺ የምትመለከቷትን 14 ቶን የተገባችሁ አሁን ነው ከፈለጋችሁ ዲፖዚት ላይ ገብታችሁ ማየት ትችላላችሁ። ቻት ሰዓቷ ቀኑ ማየት ትችላላችሁ 14 ቶን ማለት ነው። አሁን ዊዝድሮ ያረኳት አሁን ገብታልኛለች። ሶ በእነዚህ አይነት ፍጥነት ነው ኦርጎ ሰርች የሚገባላችሁ። ሁለቱንም ቦቶች መጀመር መስራት የምትፈልጉ የቴሌግራም ቻናል ላይ ኤቢቴክ 70 ላይ ገብታችሁ መጀመር ማግኘት ትችላላችሁ፣ መስራት ትችላላችሁ። መልካም ስራ ላይ ሁላችሁም